ሰላም ጤና ይስጥልን የተከበራችሁ የቲኤችቲ ሚዲያ ኢትዮጵያ ተከታታዮቻችን ይህ የጣዕመ ዜማ ግብዣዎቻችን ነው። ይህ የጣዕመ ዜማ ግብዣዎቻችን እንግዲህ ከኋላ እንደምትመለከቱት በደማቅ ሁኔታ እየሄደ ይገኛል። እኛ ደግሞ ከዚህ ስቱዲዮአችን ወደ እናንተ እናደርሳለን። ይህን ሰንበት አብራችሁን የምታከብሩን ሁሌም እሁድ ቀን ወደ እናንተ የዜማ ግብዣዎቻችን እናደርሳለን። ቲኤችቲ ሚዲያ ኢትዮጵያ ደግሞ ቀደምት ረጅም የሆነ ጊዜ ከእናንተ ጋር አብሮ ሲያዝናናችሁ ሲያስተምራችሁ እንዲሁም በሀገሪቱ ላይ የሚገኙ አንዳንድ ወቅታዊ መረጃዎችን ስናደርስ ቆይተናል። አሁን ደግሞ በጣም ዜማ ተመልሰን ተገናኘን። ስለዚህ የዛሬውን የጣዕመ ዜማዎቻችን ወደ እናንተ ለማድረስ እንወዳለን ማለት ነው። ከሀገር ውጭም ያሉ ዜማዎችን እንጋብዘላችኋለን በተለያዩ ቋንቋዎች ወደ እናንተ የራሳቸውን ባህል የራሳቸውን አዛዘም ስልቶችን ተጠቅመው ወደ እናንተ ያደርሳል ማለት ነው። የመጀመሪያ የሙዚቃ ግብዣዎቻችን የሚሆነው እንግዲህ በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የሚገኘው ከፋ ዞን ቦንጋ ከተማ ላይ ተወልዶ ያደገ ነው። እንግዲህ በዛሬው ዕለት ወደ እናንተ የምናቀርብላችሁ ወስናቸው አጥናፍሬ ይባላል። ወስናቸው አጥናፍሬ እንግዲህ በኢትዮጵያ ታሪክ ሊባል ይችላል 12 ዜማዎችን አውጥቶ በክሊፕ ደረጃ ወይንም በምስል ይዞ የመጣ ታሪክ የሰራ ነው ይባል ይችላልና ስለዚህ የዛሬን ዜማ ወደ እናንተ ሀሼ የሚለውን እናስደምጣችኋለን። ከዛ ዜማ በኋላ ሌሎች የሙዚቃ ግብዣዎቻችን ይኖራሉ። አብራችሁ ውድ የቲኤችቲ ሚዲያ ኢትዮጵያ ተከታታዮቻችን ተመልሰን ተገናኘን። የዛሬ የዜማ ግብዣዎቻችን እናንተን ያስደስቱ እንደሆነ እናውቃለን። እንግዲህ ዛሬ ደግሞ እሁድ ነው። እሁድ እንግዲህ ብዙ ጊዜ ሰንበት የምታሰበው የታመሙትን በመጠየቅ እንዲሁም የታሰሩትን በመጠየቅ እና ሀዘንተኛውን በማጽናናት ይታወቃል። ስለዚህ እሁድ ቀናችን ደስ ብሎን እንዲውል እንፈልጋለን። ስለዚህ የዛሬ ሙዚቃ ግብዣዎቻችን ደግሞ ከዚህ ጋር ያያይዘው የደስታ የሰላም የጤና እንዲሆን ነው የሚመኘው እና የዛሬ የዜማ ግብዣችን የሚሆነው የመጀመሪያው እንግዲህ በኢትዮጵያ ታሪክ ትልቁን ቦታ ይዘው በ1990ዎቹ እና በ1980ዎቹ ወዲህ ማለት ነው በትልቅ ደረጃ ሲጫወት የነበረ አንድ ቆየት ያለ ዜማ እንጋብዝላችኋለን። ቆየት ላሁን ገሰሰ ነው ባይናማ የሚለውን እንጋብዝላችኋለን። ከዛ ዜማ በኋላ ከነጋር ተመልሰን እንገናኛለን። አብራችሁን ነው ባይናማ እርሷን ስትገልጠው ባይናማ ብዙ ነው በዚያች ልጅ ባይናማ የሚደነግጠው። በዚህ ሰዓት በኢትዮጵያ ውስጥ ሆናችሁ በፕሌን በመኪና ላይ ተሳፍራችሁ ወገን ዘመኖቻችሁን ለመጠየቅ የምትሄዱ ሁሉ ሰላማችሁ ይብዛ፣ በሰላም ሁኑ፣ በሰላም ውጡ ልንል እንወዳለን። ዕለቱ የሰላም የጤና እንዲሆን የተመኘን የዛሬውን የሙዚቃ ግብዣ ፕሮግራሞቻችን እዚህ እንድናበቃ ተገደድን። ግን አንድ ዜማ ወደ እናንተ እናደርሳለን። ወደ ሰሜኑ ሄደን በትግርኛ የኤፍሬም አማረን ዜማ ወደ እናንተ ጋብዘን እኛ ከዚህ ሰናብተን ስለነበረን ቆይታ እጅግ አድርገን እናመሰግነው። ቲኤችቲ ሚዲያ ኢትዮጵያ በዩቲዩብ በቴሌግራም ላይ እንዲሁም በኢንስታግራም እንለቃቸዋለን። እነዚህ ሙሉ ቪዲዮዎችን ለመከታተል ሊንኩን እናስቀምጥላችኋለን። ሊንኩን ተጭናችሁ መከታተል ትችላላችሁ። አብራችሁ ስለሆናችሁ ከልብ ነው የምናመሰግነው። ሳምንት በሌላ ጣዕመ ዜማ ግብዣዎቻችን ተመልሰን እንገናኛለን። የሰላም የጤና የደስታ የእረፍት ጊዜ እንዲሆንላችሁ እንመኛለን። ስለነበረ ቆይታ እጅግ አድርጌ አመሰግናለሁ። አብራችሁ ፕሮግራሙን በመምራት የቆየሁት ተሾመ መልካም ነኝ። ቀሪ የቲኤችቲ ሚዲያ ኢትዮጵያ ተከታታዮች እንግዲህ ቀሪ ዝግጅቶቻችን ወደ እናንተ የሚደርሱ ይሆናል። ዩቲዩብ ላይ በቀጥታ ስርጭት እንመጣለን በቅርብ ጊዜ። ስለዚህ ሊንኩን እናስቀምጥላችኋለን። በሊንኩ መሰረት ገብታችሁ እንድታናግሩን እንጠይቃለን። አብራችሁ ስለሆናችሁ እጅግ አድርገን ነው የምናመሰግነው። ሰላማችሁ وريدوجنا እንዳተባህለን አደዳና ኢደን ፍቅሪ ይባአመና ሰገበርኩ ሰይ ፍርንዲዋና ሰገበርኩ ሰይ ገዛልበየ በአፍከርኩ ሰያሴ አሰገበርኩ ሰይ ገዛ